ኤቭሪዋን ኤቭሪበዲ አሰላሙ አለይኩም ወራህመቱላሂ ወበረከቱ። እንዴት ናችሁ? ደህና ናችሁ? አለን ሁሉ ሰላም። እንግዲህ ጠለባቶቹ እየመጡ ነው፣ ወርደሮቹ እየመጡ ነው ማለት ነው። ለበዓል ነው ዛሬ ቀን እንግዲህ አረፋ ሁለት ቀን ነው የቀረው ማለት ነው። የዛሬ ሁለት ቀን አረፋ እናከብራለን። ነገ ሐሙስ ነው እንጾማለን። 10 ቀኑን ያልጾምን ማለት ነው። ነገ ሐሙስ ግዴታ መጾም አለብን። እንግዲህ ወርደሩ ለዛው ማስታወሻ ይሆናል ማለት ነው። አረፋ የዛሬ ሁለት ቀን ቀርቶታል። ለአረፋ ነው የጠለብሽው እንዴ እንዳትሉኝ ማለት ነው። በቃ ቀረ፣ መልበስ ቀርቷል። ታሁን በኋላ ምንድን ነው የሚቀጥለው? ስራ፣ ወደ ስራ ገብተናል ማለት ነው። እኔ የጠለብኳቸው ዛሬ እቃዎች ናቸው። ልብስ አይደለም፣ የሚለበስ አይደለም። የሚለበስም ሊኖር ይችላል። ለማንኛውም አብረን እናየዋለን ማለት ነው። እስቲ በቃ ወለጋ ወደ ስራ ተነስታለች። ብሯን እያጠፋችው ጊዜ ልብስ መጥለቧን ኦርደር ማድረጓን አቁማለች ማለት ነው። ስራ ልንገባ ነው። የመጣው እቃ ምን የሚሰራ ነው የሚለውን ደግሞ አብረን እናያለን። እንግዲህ ስራውን እንኳን አላቅበትም፣ እቃውን ግን አመጣሁት ማለት ነው። ስራው እንዲገባይ ዱአ አድርጉ። ይከፈት ስራው እንግዲህ የምን እቃ እንደሆነ እናያለን። አብረን እንክፈትና ማለት ነው ምን አይነት እቃ እንደመጣ። ዛሬ እንግዲህ ልብስ ነበረ፣ ልብስ ነበር ዛሬ። ግን በቃ ወደ ስራ ገብተናል። አይ በመሀል ልብሶችም አይቀሩም በነገራችን ላይ። ይቅርታ አድርጉልኝ ማለት ነው። ይሄ ደግሞ ምንድን ነው እኮ? ይቅርታ አድርጉልኝ። ልብስ ተጨምሯል። ወደ ስራ ልገባ ነው ብዬ ነበረ። ለካ የልብስ ነገርም አለ። እኮ ጠለኩትንም እየረሳኋት ተቸግሬያለሁ። እርጅና ነው፣ ሞኝነት ነው። የሚያስረሳው ምንድን ነው ጎበዝ? እስኪ ንገረኝ። እርጅና ይሁን ሞኝነት ነው፣ ብርምነት ነው ወይንስ ክብረት ነው? እስኪ ያሳውቁ። ምን ነው ክብረት ነው? እርጅና ሳይሆን አይደለም። አይ የካሜራው ነገር ደግሞ ምን አውቃለሁ ብላችሁ ወሬም አይገባ የካሜራው ነገር። ግን እኮ የሆነች መያዣ ነበረች እናንተ ተሸውጃለሁ። እስኪ ቆይታለን ቆይ አሁንማ ቆይ እናንተ አሁን መጥቷል። የስልክ ማስቀመጫ ያበጁ ነው። እስቲ እንግዲህ ካሜራ የተተበላሽ ተናድጃለሁ። ይታያል አይታይ? ካሜራው የምር አላጠፋውም። ይሄን የተቀረጠው ቪዲዮ አላጠፋ ምን ተጥሮ ለእኔ ታያለው። ሰው እንዴት ነው ካሜራ ይዞር አሳማዶ ስታውቱ ዛማዶ አለለክ እኔ ደግሞ ምንድነው ላለውኝ እኔ ታያለው እኮ ታያችኋል። እኔ ግን እቃዎች አንታይ ነበር አይፈለጉት። አይ የመስታወት እርሜ ለመስታወት አለሙም አላጠፋውም። ሌላ ቪዲዮ ስቀርጣለሁ ለማስሩ አለቀ። እቃው ምንድነው ብትሉ ይሄ ነው። አሁን በዚች ምን ስራ ልትሰሪ ነው? ኩራሽን የቸረቸርሽው ትላላችሁ ነው። በዚች ብዙ ስራ ይሰራል። ስራውን ደግሞ ወደፊት አብረን እንሰራለን ማለት ነው። ታወቁበት ነው ደግሞ ለእናንተ የማስተምረው። ኢንሻአላህ አጥብቃለሁ ብዬ ተስፋ አደርጋለሁ። ተስፋ አለኝ። አያችሁ ይሄን እገጣጥመዋለሁ። ገጣጥሜው እነሱ ተሰራውበት በኋላ ስራው ላይ እንገናኛለን። ይሄ ታውቃላችሁ የምንድን ነው? ይሄ ክሮሽ ነው። ዳንቴል ልሰራ ነው። ዳንቴል እንኳን ፊት መስራት እችላለሁ። ይሄ ነው አሁን ትንሽ ግራ ይገባኛል ብዬ ማስበው።
እሺ ሌላ ክሩ ይሄ ነው። በፈጣሪ አንድ ክር ብቻ እንደ ጠለኩት እዚህ ቃል ላይ ነው። ዋው እዚህ ደግሞ የምታምር ከለር ነች። ዳንቴሉ ይሰራል። አሜን ታቁበታለች። ወለጋይቱ አለቀ በቃ አለቀ። ዋው እቺ ግን በጣም ታምራለች። የምር ሰርቼ እስከማይቸኩ እያለሁ አትሉ ያምራል ያምራል። ይሄም ያምራል ሲሰራ መጨረሻ ላይ ስራው ላይ በጣም ነው የሚያምረው። ኢንሻአላህ ዋው ሲያምር የምር ግን እኮ እናንተ ሀገራችን እንደዚህ ወፋፍራም ክር ነው አይቻላልም። እዚህ ቤት ግን እዚህ ቤት አላልኩም። እዚህ ሀገር ግን በሬ ያስራል። በሬ ያስራል። የክሮ ወፋፍር ማለት ነው። ይሄውላችሁ በቃ ዋና ገበያዎች እነዚህ ናቸው። ልብሶች እንኳን ልብስ ሁልጊዜ ይጠለባል፣ ችግር የለውም። ግን አሁን ለስራ ስለተነሳው ሶፍ ብዬ ታያችኋለች። እቺ ሱፍ እንዳይመስላችሁ የሜዲን ቻይና ነው። ሜዲን ቻይና ጨርሰናል። ክሩን ጨርሻለሁ። ዋናውን ገበያ ጨርሻለሁ። ይመቻችሁ። ስራውን ደግሞ ገጣጥሜ በሌላ ቪዲዮ እንመለሳለን። መልካም እድል በሉኝ። እንዳቅበት የምር አላቅበትም፣ ለዛ አሰራር አላቅበትም፣ ግን ኢንሻአላህ ሞክረዋለሁ። ያኔ አንድ ዙር ነው ቢበላሽብኝ እንጂ ሳይበላሽ ደግሞ ትምህርት አይኖርምና አበላሽቼ እማራለሁ ማለት ነው።